ከባህር ጠለል በላይ 10,000 ጫማ ከፍታ ላይ ውጪው ቅዝቃዜው ከዜሮ በታች ነው። ከባድ ዝናብና ጭጋግ በረሪያውን አስፈሪ አድርጎታል። በዚህ መሃል ግን አንድ ሰው $200,000 በጥሬ ገንዘብ በጀርባው አስሮ ፓራሹቱን አዘጋጅቶ የአውሮፕላኑን የኋላ በር ይከፍታል። ወደማይታወቅ የጨለማ ውቅያኖስ ውስጥ ቁልቁል ይዘላል። ይህ ታሪክ ፊልም አይደለም። በአሜሪካ የአቪዬሽን ታሪክ ውስጥ እስካሁን ድረስ ያልተፈታውና ብቸኛው አስገራሚው የአውሮፕላን ጠለፋ ታሪክ ነው። ሰውየው ዲ ኩፐር ይባላል። ከዘለለ በኋላ የት ገባ? ሕይወቱ አለፈ ወይስ በገንዘቡ ተደስቶ ኖረ? ኤፍቢአይ ለ45 ዓመታት ያደረገው ምርመራ ለምን ሊሳካ አልቻለም? ዛሬ በቪዲዮአችን በታሪክ ውስጥ ትልቁን እንቆቅልሽ በጥልቀት እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ ፍንጭ ሁሉም ነገር ይለውጠዋል። ቀኑ ኖቬምበር 24 1971 ነው። ቦታው ፖርትላንድ ኦሪገን። አንድ ረጅም ጥቁር መነጽር ያደረገና ጥቁር ልብስ የለበሰ ሰው ወደ አየር ማረፊያው መጣ። በረራ ቁጥር 305 ወደ ሲያትል ለመጓዝ ትኬት ቆረጠ። የተጠቀመበት ስም ዳን ኩፐር የሚል ነበር። አውሮፕላኑ እንደተነሳ ኩፐር ለበረራ አስተናጋጇ ፍሎረንስ ሻፍነር አንድ ማስታወሻ ሰጣት። ፍሎረንስ መጀመሪያ ላይ የሆነ የፍቅር ማስታወሻ ወይም ስልክ ቁጥር መስሏት ቦርሳ ውስጥ ከተተችው። ኩፐር ግን ቀስ ብሎ ወደ እሷ ጠጋለና ልጄ ሆይ ማስታወሻውን ብታይ ይሻላል፣ እጄ ላይ ቦምብ አለ አላት። ማስታወሻው ላይ እንዲህ የሚል ጽሑፍ ሰፍሮ ነበር። ቦርሳዬ ውስጥ ቦምብ አለ፣ አስፈላጊ ከሆነ እጠቀመዋለሁ፣ እኔን እንድትታዘዙኝ ይፈልጋለሁ። ፍሎረንስ ደነገጠች። ኩፐር ቦርሳውን ከፍቶ ቀይ ሲሊንደሮች፣ ሽቦች ያሉበት ቦምብ አሳያት። ፍላጎቱ ግልጽ ነበር። $200,000 ሊታወቅ የማይችል የ$20 ኖት፣ 4 ፓራሹቶች እና ሲያትል ሲደርስ አውሮፕላኑን ነዳጅ የሚሞላ መኪና። አውሮፕላኑ ሲያትል ላይ ከመሬት በላይ እየተሽከረከረ ለሰዓታት ቆየ። ምክንያቱም ፖሊስና ኤፍቢአይ ገንዘቡን፣ ፓራሹቱን ለማዘጋጀት ጊዜ ስላስፈለጋቸው ነው። በዚህ ሁሉ ሰዓት ኩፐር በጣም ይረጋጋ ነበር። አረቄ ያዘዘ፣ ሲጋራም ያጨስ ነበር። ከተሳፋሪዎቹ ጋር ምንም አይነት ግጭትም አልፈጠረም። እንዲያውም በጣም ጨዋና የተማረ ሰው ይመስል ነበር ይላሉ የበረራ አስተናጋጆቹ። በመጨረሻ ገንዘቡና ፓራሹቶቹ ተዘጋጀ። አውሮፕላኑ አረፈ። ኩፐር 36ቱንም ተሳፋሪዎች በሰላም እንዲወርዱ ፈቀደ። ነገር ግን የአውሮፕላኑ ካፒቴን፣ ረዳት አብራሪው፣ አንዲት የበረራ አስተናጋጅ በእገት አስቀራቸው። አውሮፕላኑ ነዳጅ ተሞልቶ ወደ ሜክሲኮ እንዲበራ አዘዘ። ነገር ግን አንድ ልዩ መመሪያም ሰጠ። አውሮፕላኑ በጣም ዝቅ ብሎ ከ10,000 ጫማ ባነሰ ከፍታና በጣም በዝግታ እንዲበራ አዘዘ። ቦይንግ 727 አውሮፕላን በአቪዬሽን ታሪክ ልዩ የሚያደርገው አንድ ነገር አለው። እሱም በበረራ ላይ ያለ የኋላ መውጫ ደረጃውን መክፈት መቻሉ ነው። ኩፐር ይህንን ጠንቅቆ ያውቅ ነበር። ይህም እሱ የአቪዬሽን ወይም የወታደራዊ ልምድ እንዳለው ትልቁ ማረጋገጫ ነው። ምሽት 8:13 ላይ በዋሽንግተን ግዛት ደቡባዊ ክፍል ላይ እየበረሩ ሳለ በአውሮፕላኑ ውስጥ ያለው የአየር ግፊት በድንገት ተቀየረ። ኩፐር የኋላውን በር ከፍቶታል። ካፒቴኑ በማይክሮፎን ሁሉ ነገር ሰላም ነው ብሎ ጠየቀ። ኩፐር የመለሰው መጨረሻ ቃል አይ የሚል ነበር። በዚያ በረዶ በሚጥልበት ዝናባማና ጨለማ ምሽት ኩፐር $200,000 ይዞ ወደ ጫካው ውቅያኖስ ዘለለ። ከዚያ ሰከንድ ጀምሮ ይህ ሰው ዳግመኛ በሕይወት አልታየም። በማግስቱ በታሪክ ትልቁ የአሰሳ ዘመቻ ተጀመረ። በሺዎች የሚቆጠሩ ወታደሮች እና ፖሊሶች፣ የኤፍቢአይ ወኪሎች እርጥብ የሆኑትን የዋሽንግተን ጫካዎችን አሰሱ። ነገር ግን ምንም አንድም የፓራሹት ስባሪ ወይም የልብስ ቅዳጅ አልተገኘም። 9 ዓመታት አለፉ። እንደ አውሮፓውያን አቆጣጠር በ1980 ብሪያን ኢንግረም የተባለ የ8 ዓመት ልጅ ከቤተሰቦቹ ጋር ኮሎምቢያ ወንዝ ዳርቻ ላይ ሲጫወቱ በጭቃ ውስጥ የተቀበሩ ጥቅል የ$20 ኖቶችን አገኙ። በአጠቃላይ $5,000 ነበረ። ኤፍቢአይ በተከታታይ ቁጥሩን ሲያየው ደነገጠ። ይህ ገንዘብ ኩፐር የወሰደው የገንዘብ አካል ነበር። ይህ ፍንጭ ኩፐር ወንዝ ውስጥ ሰጥሞ መሞቱን ያሳያል ወይስ ሆን ብሎ ገንዘቡን ጥሎት ሄዷል? ጥያቄው አሁንም አልተመለሰም። በዓመታት ውስጥ ከ1000 በላይ ተጠርጣሪዎች ታይተዋል። ነገር ግን የትኛውም ፍጹም ተዛማጅ ሊሆን አልቻለም። በ2016 ኤፍቢአይ የዚህን መዝገብ ምርመራ በይፋ ማቆሙን አወጀ። ዲቢ ኩፐር ፍጹሙን ወንጀል ሰርቶ ያመለጠ ብቸኛው ሰው ሆኖ ቀርቷል። እናንተስ ምን ታስባላችሁ? ኩፐር በዚህ አስፈሪ ምሽት ከዝላዩ ተርፏል ወይስ ጫካ ውስጥ ሕይወቱ አልፏል? ያገኛችሁትን ሐሳብ ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው አስገራሚ ወንጀል ታሪክ እስከምንገናኝ ሰላም ለእናንተ።